ለኩከታ ጉጂ እንዲሁም ጮሬሳ ከተባሉ አንዳንድ የኦሮሚያ ልዩ ዞን አካባቢዎች በትላንትናው ምሽት በአካባቢያቸው በተፈጠረ ግጭት ምክንያት በመሸሽ በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ በፊሊጶስ የመጀመሪያ ደረጃ ትምህርት ቤት የተጠለሉ ናቸው። ስለነበረው ሁኔታ በማስረዳት መንግስት በፍጥነት ችግሩ እንዲፈታ መልስ ሊሰጥ ይገባል ሲሉም ለኢቲቪ አስተያየታቸውን ሰጥተዋል። እኛ ላይ በተፈጠረው በጣም ነው ያዘንኩት። እኛ አንድ ኢትዮጵያዊነት ላይ በኢትዮጵያዊነት እንደዚህ ማይደረግ ነው። እኛ በዚህ ዘመን የተደመረና ሁሉም ሰው አንድነት የተፈጠረ አንድነት የተባለ ዘመን ላይ ወንድሜ እንዲህ በመደረጉ በጣም ነው የሚያሳዝነው። ከሰፈራችሁ ላይ ውጡ ብሎ ሰፈር ላይ ይጨፍራሉ። ሰፈር ላይ ያለው ነባሪ ሁሉ በድንጋይ በቆንጨሮ ያባረሩ 6-7 ልጆች አሉ። 7 ልጆች ከዛ በረፈት ትቼ ንብረት ሁሉን ትቼ ከዚህ ሰፈር ከገባ 12 ዓመቴ የለፋው ንብረት ሁሉን ትቼ ናብሴ ተደብቀ እዚህ በረንዳ ላይ እዚህ ጎዳና ላይ ነን ያለን። በጣም ከባድ ነገር ነው። ድፍረት ተደፍረናል፣ ተዘርፈናል፣ ተደብድበናል። ቤታችን እየገቡ እየገነጠሉ እየገቡ እየደፈሩ ነው፣ እየዘረፉ ነው። በዛ ላይ ደግሞ የዛጠገባችን የሞተ ሬሳ እንኳን ሰው ሬሳ እንኳን አልተነሳ። ስለዚህ አሁን እኛ አንድ ነገር መፈጠር ያለበት እኛ ወይም ህዝቡን ከመንግስት ጋር ቅራኔ ለማምጣት መንግስት እንደዚህ ያደርገናል ለማለት ነው። መንግስትን ከሰው ጋር ለማቃየም የተደረገ ድርጊት ነው። ስለዚህ አሁን መንግስት አንድ መፍትሄ ያርግልን፣ ህዝባችን አይለቅ። አሁን ያለነው ደግሞ የተረፍነውን አንለቅ፣ አንድ መፍትሄ ይደረግልን። ነገር መጀመሪያ ላይ ሳይቃጠል በቅጠል የሚባል ነገር አለ። ፈርስት ላይ የሆነ እንቅስቃሴ ከመጀመሩ በፊት ነገር ያለው ይሄ ሁሉ ህዝብ ሳይበተን ማለት ነው አንድ ነገር ማሰብ መቻል አለብን አይደል? እኔ አሁን ቀጥታ ለመንግስት የምናገረው መጀመሪያ አሁን ከጂጂጋው መማር አለብን። እዚህ ጋር ህዝብ ከተበተነ በኋላ እኛ እዚህ ጋር አስተያየት መስጠት ለምን ለሚያመጣው ትርጉም የለውም። ሳይቃጠል እኛ ህዝብ ራሱ እኮ የመንግስት አካልና የመንግስት ደህንነቶች ሆነናል። በአሁኑ ሰዓት ለመንግስት እኮ ከጎን የቆምነን አይደል? የዜጎች ሰብአዊ መብቶች እንዲከበር የጠየቁ ብዛት ያላቸው በአዲስ አበባና እነዚህ ጉዳት የደረሰባቸው ዜጎች ያሉበት አካባቢ የሚኖሩ ሰዎች አስተያየታቸውን ለኢቲቪ ሰጥተዋል። ኢትዮጵያ 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 ህገ መንግስቱ ግን በትክክል እየተሰራ አይደለም። የጸጥታ አስከባሪ በብዛት አለ። እኛ ሊሰማን አልቻለም። ከነሱ ጋር ነው ተፋቀናችን የነበረው። ግን መፍትሄ አጣን። ለምንድን ነው ወደ ድርጊት ማይገባው? ለምንድን ነው ሰላማችን የማይጠበቀው? በዚህ እኛው 30 ሆነን ወተን ሰላም ለመፈለግ ስንወጣ ብዙ ሌላ ዓላማ ያለው ሰው ሊከተለን ይችላል። አናቅም። ይሁን ብለን ነው እዚህ ድረስ የመጣ ነው። ግን አሁንም ደግሞ መፍትሄ ካልሰጠን ነገ ወደ ሌላ ነገር መግባታችን ነው። እስከ መቼ ነው? ስንት ሰው እስኪያልቅ ነው? ሴት እየተደፈረች ነው። አዲስ አበባ ልጆች የብዙ ብሔረሰቦች ጥርቅም ነን። ስለዚህ እዚህ ጋር አማራ ነው፣ ጉራጌ ነው፣ ትግሬ ነው ምናምን የሚባል ነገር የለም። አዲስ አበባ ውስጥ የለም። ስለዚህ ሁላችንም ኃላፊነት አለብን። ስለዚህ እየተደረገ ያለው ነገር በአግባቡ ልንቃወመው ይገባል። ማንንም ከተለያየ ብሔር ጋር ነው አብሬ የምኖረው። አሁንም ያለውበት ቦታ ኦሮሚያ ክልል። ጥቂቶቹ ደግሞ አሉ ሌቦች፣ አጭበርባሪዎች የሰውን ገንዘብ ለመዝረፍ የተለያየ ቤት መኖሪያ ቤት እየገቡ ያንኳኩ መኖሪያ ቤቱን ሁሉ ነው የሚዘርፉት። እና እኔ አሁን ይሄ መንግስት እንዲጠይቅልኝ የምፈልገው አንደኛ እንደዚህ አይነት በደል የሚፈጽሙትን እንደዚህ አይነት መንገላታት ማንንም የደረሰልን የለም። በቃ ስንቱ ቤቱን ዘግቶ ነው የተቀመጠው። እኔ ማንንም የለኝም። ልጅ ብቻ ነው ማሳደግ ያለ አባት ማሳደግ ልጅ ነኝ። እባክህ መንግስት አሁንም ከሰማ በቃ መብቴን ይሰጠን በሚል በሴቶች ስም እጠይቃለሁ። ይህ በእንዲህ እንዳለ በአዲስ አበባና አዲስ አበባ ዙሪያም በዜጎች ላይ በደረሰ ጉዳት የአዲስ አበባ ከተማ አስተዳደር በእጅጉ ማዘኑን የከተማ አስተዳደሩ ምክትል ከንቲባ ኢንጂነር ታከለ ኡማ ገለጹ። ምክትል ከንቲባው ለመገናኛ ብዙሃን በሰጡት መግለጫ ታዲያ እንደተናገሩት በቡራዩና አዲስ አበባ መካከል በሚገኙ ቦታዎች በተከሰተ ግጭት ለተፈናቀሉ ዜጎች አስተዳደሩ ድጋፍ እያደረገ መሆኑን አንስተዋል። በአዲስ አበባና በቡራዩ ከተማ መካከል ባለው ግጭት ትላንትና ፕሮግራሙ በተሳካ ሁኔታ ጨርሶ ወደ ከተሞቻቸው ወደ ቤታቸው ሲመለሱ ባለበት ሁኔታ ከዚህ ጋር ግን የማይገናኝ እንደዛም ሆኖ ግን ሰዎች ተፈናቅለው ወደ ከተማችን መጥተዋል። በቁጥር የሚቆጠሩ ብዙ የሆኑ ወገኖች ወደኛ መጥተዋል ወደ ከተማችን። ከተማውም ከዛን ቀን ጀምሮ ከዛን ሰዓት ጀምሮ ሰብአዊ ድጋፎችን እርዳታዎችን ስናደርግ ነበር። እሱ አሁንም እንቀጥላለን። ጧት እኔም አንደኛውን ካምፕ ትምህርት ቤት ያሉበትን መጃ ይቻለው በጥቂት ጊዜ ውስጥ የኦሮሚያ ክልላዊ መንግስት
ከተማ አስተዳደራችን የፌደራል መንግስት አንድ ላይ ሆነን ኮሚቴዎችን አዋቅረናል። ጊዜያዊ የሆኑ ኮሚቴዎች ናቸው። በጥቂት ቀናት ውስጥ ነገሮችን አጥርተው ሰብአዊ ድጋፍ አድርገው ወደ ነበሩበት የሚመልስ ነው። ወጣቶች የተጀመረው ለውጥ ለማደናቀፍ የሚሰሩ አካላትን አስፈጻሚ እንዳይሆኑ ማስተዋል አለባቸው ያሉት ምክትል ከንቲባው በአሁኑ ሰዓት በከተማም ሆነ በአዲስ አበባ ዙሪያ ሰላም እንዳለም አንስተዋል። በድርጊቱ የተሳተፉ አካላትን በተመለከተም የተደራጀ መረጃ በቀጣይ ይፋ ይደረጋል ብለዋል ምክትል ከንቲባው ኢንጂነር ታከለ። ከተማው ሰላማዊ ነው። በከተማው ዙሪያ ያሉ የኦሮሚያ ከተሞችም ሰላማዊ ናቸው። ሙሉ የጸጥታው አካል ተደራጅቶ እየሰራ ነው ያለው። ስለዚህ ከተማችን ሊሆን ባልነበረበት በተለይም ደግሞ በሰዎች ህይወት ላይ በአካል ጉዳት ላይ በደረሰው ከልብ ነው ያዝነው መሆን ያልነበረበት ነገር ግን ደግሞ የሆነ ነገር ነው። እንዳይደገም የጸጥታ ኃላፊዎች የጸጥታ ተቋም ሙሉ በሙሉ ተቀናጅቶ እየሰሩ ነው ያለው። ከተማው ተረጋግቶ ነው ያለው። ሁሉም ወደ ስራው እንዲገባ ሁሉ ወደ ኑሮው እንዲገባ ኑሮውን እንዲጀምር ለማድረግ ነው። ከዚህ በተረፈ እያንዳንዱ መረጃ በተደራጀና በተቀናጀ መልክ የጸጥታ አካላት ሲጨርሱ ለህዝብ ክፍት እናደርጋለን።